እና እንዲበል እያለች ታስደርገን ነበረ። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው። ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዝብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነው። እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነም ነግሬሃለሁ ቀደም። አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፍቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት፣ የስትራገል እና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል አንዳንድ ጊዜ። አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀን እና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ወደ አምስት ነገሮች ይታዩኛልና ለሁላችሁም እንደ አማናነት ማስተላለፍ የምፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባለውና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሱብሓነሁ የአንዳችንን ዱዓ ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይሄንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮ እናሳድገው ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ አቡበከር ሊሆን ይችላል ወይ የዛሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመራችን ይሄ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይሄ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይሄ ሰውዬ ከሙስሊሞች ጋር ሲኖር ከነሱ ጋር ሲኖር እንዴት ነው? ይሄ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አይምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነበር የሚለው እዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉት፣ ሙስሊሞችም ጋር ትገናኛለህ እና ከነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት አገር አይደለም። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ብለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩ በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉን ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለው ኢንሻአላህ አንድ ላይ ያንሳልን። ዲስ ኢዝ ዘ ሞስት ሂላሪየስ የሆነ ነገር እነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። ዲስ ዋዝ ዘ ሞመንት አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸው እና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሀይደር አላህ እድሜውን ያርዝምልንና ከኛም ቢሆን ቆርጦ ለሱ ያርዝምልን። ማሻአላህ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚህ ምክንያቶች ማለት ነው። እሱም
እና ብዙ ነገር አነብ ነበር። ቁጭ ብዬ አነባለሁ። እሱ የሚያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አሕመድ ዲዳት አላህ ይርሐማቸውና አላህ ጀነቱል ፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ መለከት ነበር እና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም የምወደው ጓደኛ አለኝ፣ ሙራድ ይባላል። በጣም ነው የምወደው። በዚህ አጋጣሚ ከሰማ ይህንን ነገር ልገልጽለት እፈልጋለሁ። እና ምንድነው የዛን ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር የማይበቃ እንደዚህ ተተክዬ ማለት ነው። እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው። እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት። እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን በጣም ኖርማል ስለሆነ ችግር የለውም፣ የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል። እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጸራለን፣ አንዳንድ ሃይማኖታዊ ጉዳዮችን እናወራለን። እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልጠቅስ ጥሩ ነበር፣ ቤተሰቦቹ ጓ እንዳይሉበት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሃላቸው ስማቸውን አልጥራና ምን ይላል፣ በቃ ረዥም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም አሳድጎኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ከአንተ ጋር አይገባ ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን። እነዚህ ነገሮች አንደኛው ሆኖ ሳለ ቀጠልን፣ በዚሁ እያነጻጸርንም እየተወያየን ምናምን ቀጠልን። ከመሃላቸው አንደኛው ነበረ፣ አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው። እና ነብይ ሆናለሁ ይለን ነበረ። የት አለ ዛሬ ነብይ ሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እኔ እና ብዙ ተአምራቶችን አሳያለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ፣ ምክንያቱም ስለተናገርከ። ኦፊሻሊ ዮናስ ይባላል። ካለ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና እኔ ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ፣ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ ነበረ? እቺ ነች የምታስቀኝ ሁል ጊዜ። እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር፣ ቁመት ማለት ነው። እና ሜትር ከ80 ሆነሃልን? ይህ ትንቢት ለመናገር ምናምን እያሰበን እና ሆነሃልን? ለመሆኑ ሜትር ከ80? በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና እናና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጸርበት ሁኔታው ላ ነበረ፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጠን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች
በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻአላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሃል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱን ሲያነሳ ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከ1ኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈትሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች፣ ወይ ደግሞ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይረንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር ላይ ትቀላቀላለህ። አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊኖር ይችላል፣ ሌላ ቋንቋ ተናጋሪ ሊኖር ይችላል። ከነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደህ ነገር ምንድን ነው እስቲ ብለን እናስበው። ቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወትን የጀመርከው ከአዲስ ሰዎች ጋር የተዋወቅከው ምን አርገህ እንዴት አግባባሁ? መጀመሪያ እስቲ ኢንሻአላህ። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም ነው የምወደው። አንድ ጓደኛዬ ከታች አለና እየጻፈ ነበር ኳስ ምናምን እያለ። አዎ ኳስ በጣም ወድ ነበር። እኔ ራሴ እጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበረ የምንጫወተው እና ጋሽ ሞኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክቱን እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለምን ሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተነዋል። እና ዩኒቨርሲቲ የኔ ተርኒንግ ፖይንቴ ነው ብዬ አስባለሁ። በአላህ ፍቃድ በኋላ ምናልባትም መሰበስብበትም ነገር ካለ ኢንሻላህ እንትን እላለሁ። እና ምንድን ነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው በነገራችሁ ላይ ማለቴ በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበረ የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ። እኔ በቃ ሀቂቃ ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ 2ኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስመጣ ቆመ። ውረዱ ተባልን፣ ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው።
ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ፣ በንጽጽሩ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወድ ነበር እና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ ላለው ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም መወዳቸው ሁለቱን ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉም ለእኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ እሱ ስር ቁጭ አልኩኝ። አስቀራኝ። አልሐምዱሊላህ አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሃፍ ላይፍ ነበርና ሃፍ ላይፍ ላይ ሜካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥር ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሪ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ብሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞቼ መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሐቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ብሉጉል መራም ስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ሲሄድ ስለነቃውን ሀገሬ ላይ ዒልም መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሬን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮችን መልስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በአገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የአገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን በቃ የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ
ዩኒቨርሲቲ ላይ ለመስራት ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም። ሀቂቃ ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለም መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና ራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው። ሀቂቃ ከወጣችሁ በኋላ ይቆጫችኋል። ወላሂ ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ ነው። ለምንድን ነው መሰላችሁ እንዲህ የምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል ነው። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ ይመላውን ተዉት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ ይሉ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ፣ የሚገርም መዋቅር። ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው። ሀቂቃ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ የግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራህ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሀቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛውም ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ፣ እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሀቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ ነው እና ሐዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቂ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያረኩት እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው እና ይሄን ይመስላል ሼኻችን። ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱን በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ሁላፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያንም ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ
ያለውን ነገር በትንሹም ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እናያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት ዋናው ምክንያቱ ወንድሜ ነው ብለህ ነበረ። ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከእሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከእሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን እናይና ከዛ ይህን ሙሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር፣ ከማን ጋር ነበር የሚለውን ደግሞ ኢንሻአላህ እናየዋለን ማለት ነው። ንጽጽር ኖርማል ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛልና እንዴት እንደሆነ እናየዋለን ኢንሻአላህ። ድምጽ ለሰማት ሀብታባቁ እሺ ኢንሻአላህ። በጣም የሚገርም ነው እንግዲህ ሀቂቃ ወንድሜ ማለት ለእኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለሱ ጀነት እንጂ አልመኝም። ይሄ ለእኛ የጀነት መንገድ ነው የሆነን እና ሀቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ የምንመጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁል ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለእኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው ከማንም በላይ እኔ አስተማሪ እሱ ነው፣ ወንድሜ ነው አስተማሪ። እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበረ። በዛ ጊዜ ማለት ነው ያነብ ነበረ። እና ሀሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰውም። ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ፣ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ። ብቻ ኤኒዌይስ ነቢያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱም ወይ አውኪ ሚታነሳ አይ ነው የሐመር ተዋህዶ የሚለው ያ ኦፍኮርስ ትክክል። ጀዛከላ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደርግ ነበር? ኢቨን መልስ ሁሉ ለእኔ ያጫውተኝ ነበር፣ ይነግረኝ ነበር። እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበር ምናምን። እና ሲያወራ ራሱ እንትን ሲል ደብተር ነበረው፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የእሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሀቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴ። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም። አገልጋይ ነው፣ ፓስተር ነው። የእንትን ምንድን ነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው ነው። አገልጋይ እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሀቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይህን ያክል በቃ እንደዚህ ያቃል ብሎም አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ።
ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል። እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በኔ በቃ እና ራሱ የሚደብቅ ሰው ስለሆነ ነው። ኤኒዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አረግ ነው። በተለይ ዩኒቨርሲቲ ላይ ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ ይገርመኛል። ባጢል እንደዚህ ሲንቀሳቀስ ሀቅ ግን እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር፣ በር ድረስ ማለት ነው። በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጄ ነው አናግራቸዋል። እሺ እኔ ስበከኝ እላቸው ነበረ መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው ኦፍኮርስ፣ እነዚህ ምንም እውቀት የላቸውም እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነው። እና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። ሶ የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል፣ ዲስትራክት እናደርግ ነበር ማለት ነው። እንዲህ ነበር ዲስትራክት አደረግ ነበረ። ሶ የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ አልታወቅም እኔም በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበረ። ቸርች የቤተክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበረ ስንወያይ የነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበረ ስናወራ ነበር። ማን ይቅርታ፣ በስላሴ ያልኩኝ፣ በነገረ ክርስቶስ ዙሪያ ነበረ ስናወራ የነበረው ማለት ነው። እና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው። አላህ በእኽላስ ይቀበለን። እንግዲህ ይህን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈኽር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ ቀጥል ሼኻችን። አይ ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሐቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ብላ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ከአንተ ጋር የአንተን መልእክት የአንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ፣ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከኝ የነበረው። በነበረህ ትንሽ እውቀት ነው፣ ገና አላሰፋ ነው። በነበረህ ትንሽ እውቀት ነው ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይህንን እያየን ያለ ነው። ይህ ሁሉ ስትረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ፣ ዩኒቨርሲቲም ነበረ፣ ወደ ቤቱም ይሄዳል፣ ሌላም ነገር አለና ቆርጦ ከአሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ፣ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ጊዜ እንዴት ነበረ? እቺን ውሳኔ እንድትወስድ በቃ ከአሁን በኋላ እኔ ንጽጽር ነው የምሰራው፣ ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንት ምንድናት የምትለዋን ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣው በኋላ ነው ይህንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓ በጣም ነው የምወደው። ለጀማዎችም ከጀማዎቼ መካከል አንደኛው የፋንቱ የሚል እዚህ አካውንቱ አለ ከታች ሀይ በላቸው እና እሱ ወንድሜ ጀማል ነው። ከጀማዎቼ መካከል አንደኛው ነው እና በጣም የምኮራባቸው፣ በጣም የምወዳቸው፣ በጣም የማከብራቸው ወንድሞቼ ናቸው። እንዲሁም እህቶችም አሉ። እነሱ ናቸው እንግዲህ አብረን እንሰራለን። በተለይ ደግሞ ረመዳን ላይ ኢፍጣር
የኢፍጣር ፕሮግራም በማዘጋጀት ድሆችን ለ30 ቀን የማስፈጠር ስራ እንሰራ ነበረ እንደ ጀማዓ። ከዛ በዘለለ ቁርአንን እናስቀራ ነበረ። የቁርአን ራሱን የቻለ ቲም አለን። የቁርአን ብቻ ሳይሆን ሰዎችን ወደ መልካም ስራ የመውሰድ እንዲሁም የዳዕዋ አንዳንድ ዳዕዋ ስራዎችንም እዛው ላይ አክለን እንሰራ ነበረ። በዚህ መሃል ግን አንድ ነገር ይከሰታል። ምንድነው የተከሰተው? በዚህ መሃል አይናችን እያዩ ልጆች መክፈር ይጀምራሉ። ቀደም ባልኳችሁ መንገዶች ማለት ነው። አይናችን እያየ ብዙ ሰዎች መክፈር ይጀምራሉ። ይሄ መታገስ አልቻልኩም እኔ። በቃ ከዚህ በኋላ በቃ ሀቂቃ በጣም ከአቅማችን በላይ ነው የሆነውና እኔ ህመም ነው የሆነብን። እኔ በበኩሌ ህመም ነው። ምክንያቱም በህመም ላይ ህመም ነው። አባትህ አለ እዚህ ጋር፣ ጎረቤትህ አለች፣ ሌላ ልጅ አለ ምናምን። በዚህ ምክንያት ከዚህ በኋላ በቃ ንጽጽር ላይ መግባት አለብኝ ብዬ ለመጀመሪያ ጊዜ ቴሌግራም ቻናል ፈጠርኩኝ ማለት ነው። ለመጀመሪያ ጊዜ ማለት ነው። ከዛ ቴሌግራም ቻናሌ ላይ ምን ማድረግ ጀመርኩኝ? ቻናሌ ኦፊሻል አይደለም። በዛ ጊዜ ቻናል እኔ የማውቀው ነገር የለም። ዝም ብዬ ከከፈትኩና አንዳንድ ኦዲዮዎች ዝም ብዬ ለሰፈር ልጆች ብዬ ነው ለቀ የከፈትኩት። ኦዲዮዎችን እዛ ላይ መልቀቅ ጀመርኩኝ ማለት ነው። ዲስ ዋዝ ዘ ጆርኒ። በቃ ትክክለኛው መንገድ ደግሞ ይሄ ነበር የጀመርኩት። አንደኛው ምክንያቴ ሰፈር ላይ የነበረው ነው። ሁለተኛው ምክንያቴ ያው የአባቴ ነው እና እነዚህ ሚሽነሪዎች ሲያደርጉት የነበረው ነገር በጣም ያሳምማል ሀቂቃ። ምንድን ነው እየሰራን ያለ ነው እዚህ ጀማዓ ላይ? ይህንን ነገር የማናሳካ ከሆነ ምንድን ነው እየሰራን ያለ ነው በሚል ተሰበሰብን። አንድ ላይ ቁጭ ነው ያልነው። ያቺ የተሰበሰብናት ቀን ነች የኢቅራ ጀማዓ። ዛሬ ላይ ራሱ ኢቅራ ሆኖ 50 ተማሪ የተባለው ዛሬ ከዛ ውስጥ ነው የፈራው። አልሐምዱሊላህ። ቁጭ ብለን ማውራት ጀመርን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ አሚራችን ሌላ ነው። እኔ ግን የንጽጽሩን ዘርፍ ይዤ ነበረ እንቀሳቀሰው ማለት ነው። ከዛ በኋላ ያ የንጽጽሩ ዘርፍ እኔም ያው ለማስተማር ስትሞክር አንድ ነገር በነገራችሁ ላይ ለማስተማር በምትሞክሩበት ሰዓት ምን ይሆናል? ግዴታ እውቀት ለሰዎች መስጠት ስላለባችሁ ሌላ እውቀት ትፈልጋላችሁ። ግዴታ ነው። ኦኬ፣ ሌላ እውቀት ግዴታ ትፈልጋላችሁ። ስለዚህ ዲግ ማድረግ ጀመርኩኝ። እኔም ነገሮችን ማየት ጀመርኩ። ሰዎችን ወደ ዲነል ኢስላም ለመጥራት ምን ማየት አለብን የሚለውን ነገር በደንብ ማየት ጀመርኩኝ፣ ማጤን ጀመርኩኝ ማለት ነው። ከዛ አልሐምዱሊላህ በአላህ ፍቃድ አላህ ደግሞ ሌሎች በየሰፈሩ እየሄድን ዳዕዋ እናደርጋለን። ኢብራሂም የሚባል ሰው መታወቅ ጀመረ ማለት ነው ሰፈራችን ላይ። በዚህ ነገር ሰፈር ላይ ብቻ ነው መጀመሪያ መታወቅ የጀመርኩት። ሰፈር ላይ ማንም አያውቀኝም ሌላ። ከዛ የሆነ ሰው እንትን ማለት ይፈልጋል፣ ጥያቄ ያለው ሲባል እኔ ጋ ይመጣል፣ እንትን ነው ሲባል እኔ ጋ ይመጣል። ከዛ እየተባለ የመጀመሪያ ያሰለምኳት ልጅ ማን ነበረች? ስሟ ተውበስታ ትባላለች። አሁንም ሙስሊም ነች። ቁርአን እየቀራች ኦልሞስት ሳጨረስ አትቀርም። አሁን አልሐምዱሊላህ በጣም ነው የምኮራባት። ደንግጫለሁ ሻሃዳ ሳሲዝ የመጀመሪያ ቀን ማለት ነውና ድሪም ነበረኝ። ያ ነበረ ድሪሜ ሲጀመር። ሁል ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር ነው። እና የመጀመሪያ ያሰለምኳት ፍሬ ያየንባትም እሷ ነበረች እና ተውበስታ ትባላለች። እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዓዎች ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያረጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች ነው ዮሐንስ አንዳንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለችም። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለ በቃ ተንቀጥቅጫለሁ። ለሀቂቃ በጣም ነበር የተንቀጠቀ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛኔ ነበረ እና እሷ ሰለመች አልሐምዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀምረን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀምረን ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ። ከዛ በኋላ ብዙ አልሐምዱሊላህ ረቢል ዓለሚን ከከፈሩ ሰዎች በላይ የሰለሙት ሰዎች በለጡ። አልሐምዱሊላህ በአላህ
ስመለስ እንግዲህ ያ ነበረ በዋነኝነት ትልቁ አካሄድ የነበረው እንደ ድሬዳዋ እንደ ሰፈርም ዛሬ ላይ እነዚህ 50 ተማሪዎች ከሚባሉት ውስጥ በጣም የምወዳቸው ጀግና የሆኑ ወደፊት እኔ ስማቸውን አልናገርም የኔ ተማሪዎች ነው ብዬ አልናገርም። ሲወጡ ግን ታያቸዋላችሁ። አንድ ቀን ኦልሞስት ጨርሰዋል፣ ሁሉ ነገር አድርገዋል። ድሬዳዋ ላይ እየሰሩ ነው። ግን አሁን የሚቀራቸው አንዳንድ ነገር ሪሰርች ነው፣ የራሳቸው ሪሰርች አለ። ስለዚህ ራሳቸውን ችለው የቆሙ ልጆች ናቸው። በአላህ ፍቃድ ይቀጥላል ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ምናልባት እንዳላረዝምባቸው እንዳይሰለች ሰው። ማሻአላህ ተባረከላህ። አየነው ተርኒንግ ፖይንት እንዴት እንደተነሳ የመጀመሪያው ቴሌግራም ቻናልህም ተከፈተ ለቤት እዛው ላሉት ለሰፈር ልጆች ተብሎ። ከዛም በኋላ ዛሬ ያየነውን ኢብራሂም ሼፕ ማድረግ ጀመረ ማለት ነው። አሁን ወደ ንጽጽሩ ገባ። ንጽጽሩ ላይ ከገባ በኋላ አሁን ወደ ቲክቶኩ ገና አንመጣም። እሱን አሳንነከው ማለት ነው። እዛው ድሬዳዋ እያለ ማንም ሰው የሆነን ስራ ሲጀምር ለምሳሌ አንድ ነጋዴ አንድ ስራ ከጀመረ እንደሚያተርፈውም ደግሞ ይከስራል ማለት ነው። አሁን ትርፍ አግኝተህ አንዲት እህት መስለሟን ነግረህን እስካሁንም ድረስ ሰልማ ቁርአን ለመጨረስ ደረጃ እንደደረሰች እና እንደምትኮራባትም ነግረህናል። አሁን ምን ከስራሃል ሳይሆን ምን አይነት ተጉዳሮቶች ገጥመውህ አንተስ በምን አይነት ወይ ለማለፍ ፈልጋል። በጣም ማትረሳቸው የምትላቸው ገጠመኞች ብዙ ገጠመኞች እናንሳ ከተባለ ብዙ ይኖራሉ። ግን ዋና የምትላቸውን 2-3 ገጠመኞችን ኢንሻአላህ ያንሳልንና ከዛ በኋላ ወደ ቲክቶኩ ደግሞ ዳይቭ አድርገን እንገባለን ማለት ነው። እኛ ፍቃድ አይሰጠንም፣ እነሱ ፍቃድ አላቸው። ያለ ፍቃድም ይሰራሉ፣ መብታቸው። ይሄ ነበረ በጣም ትልቁ ማነቆ፣ እንቅስቃሴ እንዳናረግ ለሰዎች ዳዕዋ ተደራሽ እንዳይሆንና እኛም እንዳንታወቅ ታፍነን የተቀመጥንበት። ዛሬ በአላህ ፍቃድ ቲክቶክ የሚባል ፕላትፎርም አላህ አምጥቶልን ውጪ መሄድ ሳይጠበቅብን እዚህ ላይ ቁጭ ብለን አይደለም ድሬዳዋ ላይ ያለውን ህዝብ ይቅርና ዓለም ላይ ያለውን ህዝብ አላህ ተደራሽ እንድናረግ መንገዱን አመቻቸልን ማለት ነው። ይህ አላህ ኒዕማ ነው። አልሐምዱሊላህ ረቢል ዓለሚን። እና ትልቁ ተግዳሮት ያ ነበረ የመጀመሪያው ትልቁ። ሌላኛው የማቴሪያል እጥረት ነበረ። እንግዲህ መጽሐፍቶች ያለማግኘት፣ ከጊዜው ጋር ለመራመድ ስትሞክር የተለያዩ ታብሌቶች ሊያስፈልጉህ ይችላሉ። ብዙ ነገሮች አሉ ሀቂቃ። ከዚህ ጋር በተያያዘ በኋላ ላይ ምናልባት ስለምመጣበት በተለይ ንጽጽር ወንድሞች ምን ያህል ስትራግል አድርገው ንጽጽሩን ይሰሩ እንደነበረ ማለትም እየሰሩ እንዳሉ ነው እንጂ ይሰሩ እንደነበረ እየሰሩ እንዳሉ ሰዎች ራሱ ይሄንን ሊገነዘቡ ይገባል። በተለይ እኔ አሁን ስራ ጀምሬ ነበረ። ያው ስራ እንግዲህ ትሰራለህ እየተሯሯጥክም ቢሆን። እንግዲህ ሜካኒካል ኢንጂነሪንግ ምሩቅ ነኝ ብያቸዋለሁ። በዛ ሜካኒካል ኢንጂነሪንግ ምሩቅነቴ የራሴ የሆነ ስራ ጀምሬ ነበር። ያንን እየሰራሁኝ ንጽጽሩን ሰራ ነበረ። ኦኬ ገና ያው አልመጣህበትም፣ በኋላ ላይ ስለምመጣበት እሱን አሁን አልናገርም። ግን ምንድነው እነዚህ ናቸው ዋና የሚባሉት ነገሮች። በተለይ ማቴሪያል ዳዕዋ እንዳናረግ አክሰስ መገደብ በራሱ እና ይሄን ቅድም የነገርኩ በዋነኝነት እነዚህ ናቸው። ኢንሻአላህ ሌላ ጥያቄ ካለ ይቀጥል። ያው ጉዞአችን ከመጀመሪያው ጀምሮ ስለአንተ ጉዞ ልክ ስናነሳ አንዴ ወደፊት እንሄዳለን፣ አንዴ ወደኋላ እንሄዳለን እና አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው ማለት ነው። አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው እና አሁንም ድሬዳዋ ላይ ዳዕዋ እንዳለ እየነገርከኝ ነው እና ድሬዳዋ ላይ እንቅስቃሴ የሚንቀሳቀሱም ሰዎች እየነገርከኝ ነው። አሁን ባለበት ሁኔታ ድሬዳዋ ላይ በሚደረገው የዳዕዋ እንቅስቃሴ ምን አይነት ነገር በጣም ይጎላል ብለህ ከምታስባቸው ነገራቶች ውስጥ ምን አይነት ነገር ነው ብለህ ታስባለህ? ከሰዎችም ደግሞ እዚህ ካሉ ወንድሞች መሸፈን የሚችሉ ካሉ አንተንም ይሁን ወይም ደግሞ ሌሎች ወንድሞችንም ኮንታክት ማድረግ ይችላሉ እና ምን አይነት ነገር ድሬዳዋ ላይ ቢሰራ ትልቅ ለውጥ ማምጣት ይቻላል ብለህ ታስባለህ አንተ? ያው እንደ ድሬዳዋ ብቻ ሳይሆን እንደ ተቋም ማለት እንደ ሀገር እንደ አጠቃላይ ሀገራችን ራሳቸውን የቻሉ ተቋሞች በተለይ